የሆሳዕና በዓል በክርስትና እምነት ተከታዮች ዘንድ በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ደምቆ ከሚከበሩ የጌታ አበይት በዓላት አንዱ ነው። ይህ በዓል ከትንሣኤ አንድ ሳምንት ቀደም ብሎ ባለው እሁድ ይከበራል። የታሪኩ መነሻ ጽንሰ ሐሳብ በዓሉ የሚከበረው ጌታችን ኢየሱስ ክርስቶስ በአህያ ውርንጭላ ላይ ሆኖ በክብር ወደ ኢየሩሳሌም የገባበትን ታሪክ ለማሰብ ሲሆን በወቅቱ የነበረው ሕዝብ የሚከተሉትን በማድረግ ተቀብሎታል። የዘንባባ ዝንጣፊዎችን በመያዝና በመንገድ ላይ በማንጠፍ ልብሳቸውን በመንገድ ላይ በማወላለቅና እንዲሁም በማንጠፍ ሆሳዕና በአርያም መድኃኒት በአርያም እያሉ በታላቅ ድምፅ በመዘመር ተቀብለውታል። መንፈሳዊ ትርጉሙ ሆሳዕና የሚለው ቃል በዕብራይስጥ አሁን አድን ማለት ሲሆን ሕዝቡም ይህንን ቃል የተጠቀሙት ኢየሱስን እንደ እውነተኛ ንጉሥና አዳኝ በመቀበላቸው። በቤተ ክርስቲያን አስተምህሮ ጌታ በአህያ ላይ ተቀምጦ መግባቱ ትህትናንና ሰላምን ያመለክታል። በኢትዮጵያ ይህ በዓል ልዩ የሆኑ ባህላዊና ሃይማኖታዊ ክንውኖች አሉት። የዘንባባ ስርጭት በዕለቱ ጠዋት በቤተ ክርስቲያን የጸሎት ቅዳሴ ስነ ስርዓት ከተከናወነ በኋላ የተባረከ ዘንባባ ለምዕመናን ይታደላል። የዘንባባ ቀለበትና ዘውድ ምዕመናን ዘንባባውን በቀለበት መልክ ሰርተው ጣታቸው ላይ ያደርጋሉ ወይም እንደ ዘውድ ራሳቸው ላይ ያስሩታል። ይህም የድልና የደስታ ምልክት ነው። የቃጭል ድምፅ በቅዳሴው ወቅት ሆሳዕና በአርያም በሚባልበት ጊዜ ቃጭል በልዩ ሁኔታ እየተደወለ በዓሉ በታላቅ ፌሽታ ይከበራል። የሰሞነ ሕማማት መግቢያ የሆሳዕና እሁድ ካለቀ በኋላ ማታውኑ ሰሞነ ሕማማት ወይም የመከራ ሳምንት ይገባል። ከዚህ ሰዓት ጀምሮ እስከ ትንሣኤ ሌሊት ድረስ ስግደት፣ ጸሎትና ጥልቅ ሐዘን የሚደረግበት ሳምንት ይሆናል። ታላቁ የኢትዮጵያ ሊቅ ቅዱስ ያሬድ ለዚህ ዕለት ልዩ የሆኑ የዜማ ክፍሎችን አዘጋጅቷል። በዜማውም በአህያ ውርንጭላ ላይ ሆኖ መጣ የሚለው ታሪክ በስፋት ይዘመራል። ለዛሬ ስለ ሆሳዕና ይህንን ካልን በቀጣይ ቪዲዮ እስክንገናኝ ድረስ እንኳን አደረሳችሁ እያልን ከወዲሁ እንሰናበታችኋለን።